ቤት ውስጥ ስውል ወይ ቤት ውስጥ በመቀመጥበት ጊዜ የሩዝ ፌስ ማስክ እንዴት እንደምሰራ አሰራሩን ሙሉ ላሳያችሁ። የምንጠቀማቸው ግብአቶችን ሩዝ፣ እርጎ፣ ውሃና ወይራ ዘይት ነው። ወይራ ዘይት በቤታችሁ ከሌላችሁ ለፊታችሁ የምትቀቡትን ኦይል መጠቀም ትችላላችሁ። በመጀመሪያ ሩዙን በድስታችን ውስጥ አድርገን እንቀቅለዋለን። ሩዝ በባህሪው ስለሚበዛ ትንሽዬ ነው ማድረግ ያለብን። ከዛ ሩዛችንን እንቀቅለዋለን። ሩዛችንን እንደበሰለ በዚህ መልኩ እናየውና ከዛ በኋላ አውጥተን እንፈጨዋለን። ውሃው ስለማያስፈልግ ውሃውን እናጠለዋለን። ሩዙን ለብቻው ነው የምንፈጨው። ከዛ ሩዛችንን ጁስ መፍጫችን ውስጥ ከተን ከእርጎ ጋር አንድ ላይ አድርገን በደንብ እንመታዋለን። ወይራ ዘይት ሲወጣ ነው የምናደርግበት። ለእናንተ ለማሳየት ብዬ ትንሽ ነው ያደረኩት፣ ግን እናንተ በዛ አድርጋችሁ መስራት ትችላላችሁ። ለራሳችሁም ከፈለጋችሁ ቤት ውስጥ ላለ ሰው አንድ ላይ አድርጋችሁ መስራት ትችላላችሁ። ከዛ እንደዚህ ካረግን በኋላ በመፍጫችን በደንብ አድርገን እንመታዋለን። እንደዚህ አድርገን በደንብ ድቅቅ እስኪል ድረስ በደንብ እንፈጫዋለን። ያው እንደደቀቀ ቼክ እናረግ። ይበቃል። ሩዙ በደንብ ድቅቅ አይልም፣ ግን ያው በደንብ መፈጨት አለበት። ይሄ ይበቃል። ከዛ ወይራ ዘይቱን ለመጨመር እንዲመቸን በትንሽዬ እቃ ላይ እንደዚህ እናረጋዋለን፣ እናወጣዋለን። ትንሽዬ ነው የፈጨሁት፣ በስመ አብ፣ ግን ለአንድ ሰው በቂ ነው። ከዛ ወይራ ዘይታችንን ጠብ እናረጋዋለን። ወይራ ዘይት ባይዘው ለፊት ለስላሴ ምናምን በጣም ጥሩ ነው። ለገላ ራሱ በጣም ጥሩ ነው። ትንሽ ነው የምናረገው። ያላችሁ ወይራ ዘይት ብትጠቀሙ በጣም ጥሩ ነው። የሌላችሁም ደግሞ ማንኛውም አይነት የፊት ኦይል ይሆናል፣ እሱን መጠቀም ትችላላችሁ። ለፊታችሁ የምትጠቀሙትን ነገሮች መጨመር ትችላላችሁ። ይሄንን በሳምንት 2 ምናምን ብንቀባው ለፊታችን በጣም ጥሩ ነው። ቅድም ላልኳቸው ነገሮች ለማዲያት፣ ለብጉር፣ ፊታችን በፀሐይ ለተጠበሰ 2 አይነት ፊት ላለን ሰዎች በጣም መፍትሄ ነው። ቤት ውስጥ በቀላል ነገር በቀላሉ መስራት የምትችሉት ነገር ነው። ይሄን እንደዚህ ካደረጋችሁ በኋላ በተለይ ከፀሐይ ከገባችሁ በኋላ የምትቀቡት ለፊታችሁ በጣም አሪፍ ነው። በአንድ ጊዜ ለውጥ አታዩበትም፣ ማዲያቱ ምናምን ባንዴ አያጠፋም። ግን በሳምንት 2-3 ብትቀቡት ትንንሽዬ ብጉር ከጠፋ በኋላ ያሉ ጠባሳዎች፣ ማዲያት፣ 2 አይነት ፊት ላለው ምናምን በጣም አሪፍ ነው። በቀላል ነገር ቤት ውስጥ በምታገኙት ነገር መስራት ትችላላችሁ። ቀላል ነገሮች ናቸው። በቤታችሁ በሚገኝ ነገር ይሄን ነገር ሰርታችሁ ለፊታችሁ መጠቀም ትችላላችሁ። እንደዚህ ተቀብተን ትንሽ እናቆየውና ይሄን ተቀብተን አቆይተን ስንታጠበው ፊታችን አሪፍ ነው የሚሆነው በጣም። ግን ለውጥ የምናይበት ደጋግመን ስንቀባው ነው። ቅዝቃዜው እንዴት ደስ እንደሚል አልገባችሁ። ባለፈው በሰራሁት ቪዲዮ መሰረት የባለፈውም አሪፍ ነው፣ ግን ከዛ ጋር ማድረጋችሁ ያንንም እየተቀባችሁ ይሄንንም በሌላ ቀን መቀባት ትችላላችሁ። ሩዙ በደንብ አልደቀቀም፣ ከዚህ በላይ አይደቅም በደንብ። ግን እንዲደቅላችሁ በደንብ አድርጋችሁ መፍጨት አለባችሁ። ፊታችሁ እንደዚህ እያረጋችሁ የምን ውድ ክሬሞች መግዛት ነው። ቤት ውስጥ ባለ ነገር ቀለል ባለ ነገር እንደዚህ ራሳችሁን እያሳመራችሁ መውጣት ትችላላችሁ። በተለይ የሰሞኑ ፀሐይ ይሄ ያስፈልገዋል። ፊታችን ጥብስ ስላለው ይሄ በጣም ወሳኝ ነገር ነው። እኔ 30 ደቂቃ ቆይቻለሁ፣ ግን እናንተ እንደፈለጋችሁ መቆየት ትችላላችሁ። ማትቸኩሉ ከሆነ ቤት የምትሉ ከሆነ 30 ደቂቃና ከዛ በላይ እስከ 1 ሰዓት ድረስ መቆየት ትችላላችሁ። የምትቸኩሉ ከሆነ ደግሞ 15 ደቂቃም በቂው ነው። ይሄንን በሳምንት ውስጥ ደጋግማችሁ የምትቀቡት ከሆነ በአጭር ጊዜ ውስጥ ፊታችሁ ላይ የሚገርም ለውጥ ታያላችሁ። ልታጠብና ፊቴን አሳያችኋለሁ። አሁን በደንብ ስለደረቀ ፊታችንን ሙልጭ አድርገን እንታጠበዋለን። ወይራ ዘይቱ በደንብ ላይለቅ ይችላል። በሳሙና እየደጋገምን እንታጠባለን። መጀመሪያ እንደዚህ ሩዙን ከላያችን ላይ እናስለቅቀዋለን። ለፊታችሁ በጣም ጠቃሚ ነገር ነው። ቤታችሁ ውስጥ በቀላሉ ነገር ጥራት የምትችሉት ነገር። ወይራ ዘይቱ በደንብ ላይለቅላችሁ ይችላል፣ ግን እየደጋገማችሁ ታጠቡት።
ያው ቅባትነት ስላለው ግን ወይራ ዘይቱ በራሱ ፊታችሁን በጣም ነው የሚያለሰልሰው። ለፊታችሁ ድርቀት ላለባችሁ የፊት ድርቀት ላለባችሁ ምናምን በጣም ጥሩ ነገር ነው። አያችሁ ፊቴ ጽድት እንዳለ ፊቴ በተማከ በጣም ነው ደስ የሚለው። አይዘሩ ፊታችን ጽድት ካለ ሜካፕ አያስፈልገንም፣ ምንም አያስፈልገንም። እንደዚህ ታጥበን ብቻ መውጣት እንችላለን። እንደምታዩት ፊቴ እንደዚህ ጽድት ብሏል። ይሄ ሆኖ በአንድ ቀን ዛሬ ብቻ ስለተቀባሁት አይደለም፣ እየደጋገምኩኝ ስለምቀባው ነው። ሁላችሁም በየቤታችሁ ይሄንን እየሰራችሁ ተጠቀሙ። ስላያችሁኝ ስለተከታተላችሁኝ አመሰግናለሁ። ሁላችሁም ሰብስክራይብ እያደረጋችሁ ባይ